ቁመህ አትጠጣ ይላሉ حرام ነው ቁመህ መጠጣት حرام ነው ወይ حرام አይደለም ቁመን እንጠጣለን ግን የበለጠ ተቀምጠህ መጠጣት ነው የበለጠ እዚህ ላይ ወንድሞች አንድ ነገር ለይታችሁ ወቁት የበለጠና አይበቃም ልዩነት አለው ለምሳሌ ቁመህ መጠጣት حرام አይደለም ግን ከዛ የበለጠ ግን ቁጭ ብለህ መጠጣት ነው እንትኑ ደሞ ዶክተሮቹ አጥባ يعني እነዚህ ሜዲካል ዶክተርስ ምን ይላሉ ቁመህ አትጠጣ ይላል ለምን ስትጠጣ ቁመህ ውሃው ቀጥታ ወደ ጉልበትና ወደ አጥንት ነው የሚፈሰው ይላል ስለዚህ ጥሩ አይደለም ቀጥታ ጠጣ ወደ ሆድህ እንደሚሄድ አድርግ እንጂ ወደ አጥንትና ወደ ሩከብ يعني ወደ መፋሰል እንደዚህ ወደ ኤልቦ ወደ ጉልበት ወደ ምናምን የሚሄድ ከሆነ እንዳይጎዳህ ተቀምጠህ ጠጣ ይላሉ በሸርዕ ግን حرام አይደለም طيب